ወዬ ፓፓ እየመጣሽ ነው? በቃ እኔ ልወጣ ነው። ቤት አሉ ስጫቸው። ስሚ ደግሞ በቃ እንዳልኩሽ ሻግምቺና ወዬ ቢያቸውሽ። አብሽር፣ ያው እንደተነጋገርነው ርጥ ስሚ ነው። አየ በቃ ደውልሻለሁ። የሚ ምንድነው የምንቀበለው? አንዴማ ልወጣ ነው። የሆነ ልጅ ዕቃ ያመጣላችሁ አልተቀበሉት እባካችሁን። ደግሞ እንዳከፋፍቱት አሲድ ነው፣ ለስራ ተፈልጎ ነው። ነግሬያለሁ። አንተ አሲድ እዚህ ቤት አስገብተን እንዳፈጀን። በቃ ተያይዘን ነው የምናልቀው፣ እንዳትነኩት ብያለሁ። በል ቶሎ ተመለስሽ፣ እናስቀምጥልሃለን ተቀብለን። በቃ መጣ፣ አሁን ይመጣ። አንቺ ልጅ ደግሞ ዝም ብለሽ እሺ ትያለሽ እንዴ? አሲድ ላይ ያስገባ ነው እዚህ ቤት። ምን ላርግ? እሱ ደግሞ እኔ ምን ላርግ? እሺ ምን እንደሆነ በምን ይታወቃል? አሁን ጊዜው ከፍቷል እንዴ። መጣ። ማስክ ነገር አድርጊ፣ ቶሎ በይ። ግባ። ዴሊቨሪ ዜና የታዘዘው አንተ ነህ ባለ አሲዱ። ቁጭ አድርገው እሱ ጋር አቃርጋ አስቀምጥ። ይኸው እሺ ጋሽ አስቀምጫለሁ። ምንድነው ግን አሲድ ነው ይሄ ነገር? እኔ ልጅ ምንም አላምነው። ምንድነው የኔ ልጅ ንገረኝ እስቲ። ኧረ ጋሽ ይሄ ከስተመር ሚስጥር ነው መናገር አልችልም ጋሽ። አትፍራ። ማን ይነግረዋል? ማንም እኮ አይነግረውም። ንገረኝ። እውነቱ ነው ልጅ፣ ንገረን፣ በእውነት ንገረን። በቃ ጫት ነው፣ በርጫ ነው ጋሽ። ጫት ይኸው ተናግሬ ነበር። ጀምሯል። እኔ እኮ ቀድሜ ተናግሬ ነበር። ጥርሱ ላይ አረንጓዴ አይቼ አንቺ ነሽ ጎመን ያልሽው። ይሄ ውሻ አምጪ፣ ስልኩን ስጪኝ፣ ስልኩን እደውልለታለሁ። አምጪ ቶሎ በይ። 2 ሊትር ውሃ። 2 ሊትር። ሄሎ ፋዘር ታሲዳ የት ነህ? ምን ነው ፈለከኝ? ቶሎ በልና በፍጥነት ቤት እየጠበቅኩ ነው። በፍጥነት። በሰላም ነው? አይ ሰላም ነው። ና ቤት እናወራለን። ቶሎ በል። እሺ። ያው እንደዚህ ይዞ ሰፈር ውስጥ ቢያዩት እሺ ተዋረድኩ ማለትም አይደል? ሲጀመር ለእውነተኛ ፍቅር ምሳሌ እኮ እኔና አንቺ ብቻ ነው የቀረበው። እሱማ ልክ ነው። ፍቅር እኮ ሁሌ እንደ ቁማር ነው፣ መበላላት አለው። እንዴት ዋላችሁ? እዚህ ቤት ግቢ። ሻምበል እንደሱ ግፋ። ኧረ በስመ አብ! ለትንሽ ሲጀመር እኮ እናንተ የተልፈሰፈሳችሁ እኮ ናችሁ። ማን ነው ልፍስፍስ? አላወቅሽማ ማን እንደሆነ። ቀስ በል፣ ምን ያጣድፈዋል? ኧረ ቀስ በል አንተ ሰውዬ እባክህን። እንዴ አፌ ልትለኝ ነው? ማን አፍሽ ጋር መጣ? እጄ እዚያ አንድ ያለው ምን? አንቺ ደግሞ እንደው እኔ አሁንስ ተቃጠልኩ። አቃተኝ የመጨረሻው። በቃ ማን ጀምራለ? መጀመሪያ በበቃኝ የለም። እንደውም አሁን ወተት ነው የምፈልገው። ወተት አምጪልኝ። ሲጀምር እናንተ በባዶ ቢሰጧችሁ እንኳን ምንም አትፈጥሩም። ዝም ብሎ እንደው ተይ እባክሽ። በባዶ እኛ ለእናንተ አንሰን አንፈልግም። አይሆንም። አባዬ እንካ ተቀበለኝ ቶሎ በል። ምንድን ነው? አዎ አባዬ መጋጫው ነው። ዝም ብለህ ያዝ፣ ካነሰ ጨምርልሃለሁ። ይኸውልህ በባዶ ስትል ስለሰማሁ ነው። እኔ ለራስህ ብዬ ነው። ይኸውልህ ለደቂቃ ስሜት ብለህ የዘላለም ጸጸት ነው አባዬ። እመኔ። ምንድን ነው አባዬ ቆመሃል እንዴ? ጥላ ሸፍን። አይ አልቆምኩም። እንትኔ ነው የሸፈነ። አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ። ኧረ እባክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ። ምንም ችግር የለም እኮ ምንም ልክ አይደለም እኮ የሚሰራው ስራ። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ። ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል? እንዴ አንተ አልሰማህም እንዴ? እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ? እንጂ በጊዜ አገባም። አዎ እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። እሱ ለምን ለምን እንደዚህ ነው? እኔ ነው እንደ ዘጉበት ዘነዘነው እዚህ ያለው አይደል? አለ ዘነዘነው። ይኸው ከስር ነው ያስቀመጥኩት። ኧረ ቶሎ የሆነ ነገር ይወስኑ። ጭራሽ እኔ ፊት መጥቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ
ትንሽ ቀንም ብትሆን 2 ቀንም 3 ቀንም ምንቆይባትን ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም? ሰው በመሃል ሊጣላ ይችላል አይደል? ሰይጣን አለ። አሁን አንስቼ ሰው ብመታስሽ እንዴት አይነት ነገር ነው? እቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር። ምንም ሲጀመር ስልኬን ከሌላ ሰው መቀባበል አያስፈልግም ነበር። ራሴን አጠይቀኝ። ከፈለክ ያለህበት ድረስ እመጣልሃለሁ አሁኑን። ቆይ የማን ልጅ እንደሆንኩ ታውቃለህ ወይ ነው? የማን ልጅ እንደሆንኩ ታውቃለህ? እኔ ማለት ይኸውልህ የጋሽ ኮረኔ። አንተ ተባይ ለጸብ ሲሆን ነው የኔ ልጅ የምትሆነው? አላውቅም። እንደውም ይቅርታ ያለ ዛሬ እንደው አይቼ አላውቅም። ነው እንዴ? አንተ ትመጣለህ? በጣም ጥሩ። ማን ነው? ቆይ ኧረ እባክህን እዚህ ቤት ነገር እንዳታመጣብኝ። ኧረ ዝም ብሎ ነው በእናትህ አባዬ። ቆይ ተባለ። እኔ በሰላም ነው የምኖርበት። ግድ የለም። ስማ ይትከፈል። አንቺ ነሽ እንዴ? በይ ግቢ ግቢ ግቢ። እንዴት ናችሁ? ምንድነው የተፈጠረው ነገር? በጣም አልቆልሽ ነበር ማያይሽ እና መሳሪያዎችን ላዘገጃጅ ብዬ ገብቼ እኮ ነው። እሱ ምን ይዞ እንደሚመጣ ምን ይታወቃል? ማን የመጣው? ነገሩም የማላውቀው መጣ። ቁጭ በል አስቻ። አንተ ደግሞ እንደው ምን አይነት ሳል ነው የምመጣው? የማይሆን ሳል ላይ ነው የምመጣው። ምን ነው ልበሉ ነበር እንዴ? ና ውጣ። ግድ የለህም አስቼ። ባይሆንስ ምን አገባኝ ነው? አስቼ ሆነ አልሆነ ምን ከኔ ወጥ ጋር ምን ያገናኛል? እኔማ ትጥቅ ልቀይር ብዬ እኮ ነው። የጸብ ትጥቅ ምናምን ያ አይመችኝም ሰውነቴ ምናምን። ምን ነው አስቼ እሱን በወንክ ነው ለትንሽ እንጀራ ልጋግር ነበር። ምጣዱ ተበላሽቷል። ምን ወንድ እንደሌለበት ቤት። እስቲ አንዳችሁ ባካችሁ የኔ ልጅ አንተ ትቀለኛለህ። አዎ እውነቷን እኮ ነው። ምን አለ ነው ሄደህ ብትሰራላት። አንድ ያለው ልጅ አንተ ነህ እዚህ ቤት አይደል? እኔ ኧረ እባካችሁ እናንተ ሰዎች አቀልዱ። ከመቼ ወዲህ ነው ኤሌክትሪክ ሰራተኛ ሆንኩት? ከመቼ ወዲህ ነው? እሺ ለወዲህ ሲሆን ግን ትችላለህ አይደል? የተጋገረውን እንጀራ ለመብላት ይሄ በጣም ከባድ ሪስክ ያለው ነገር ነው። እንደ ቀልዳችሁ እባካችሁ። ማን ነው? ግቡ። እንዴት ዋላችሁ እዚህ ቤት? ሚጢጥዬ ግቢ እስቲ ግቢ። እማዬ እንዳለችሽ 1-5 እንጀራ ላስፋ፣ የኛ ምጣድ ስለተበላሸብን ነው ብላ። አይ ምኑን ጋገራችሁ እባክሽ? ምጣዱ እኮ ተበላሽቷል። የኛ እኔም ልጅ ስራ ላይ ብየው ነበር። ያው አልችልም ማለት እስቲ ባለሙያ ጠርተን ምናምን እናስተካክሏለን። የኛንም የእናንተ ከመስመር ነው እናንተ የተቋረጠው። በቃ ከትራንስፈርመሩ ነው እሱ አውቄዋለሁ። አይ ምንም ችግር የለም። ከትራንስፈርመሩ ነው። አሁኑኑ እመጣለሁ። በቃ መሰላልና እናዘጋጁ። ትራንስፈርመሩ ላይ ወጥቼ በቃ 5 ደቂቃ ማይፈጅብኝም። ነካ አድርጌ እወርዳለሁ። አባዬ ያንተ ኬዝ ምንድን ነበር ያልከኝ? የኔ ምጣድ ትንሽ ምጣድ ተበላሽታብኝ። ምንም ችግር የለም እንዳያሳስብ። አሁን ገብቼ ፏ አድርጌ እወጣለሁ። እሺ እኔ የምልህ የኔ ልጅ ቆጣሪ አልመለስክም። እንዳታጠፉት አልፈልግም። በእውነት አልፈልግም። ጎበዝ ነው። እኔ እኮ ነግሬያችኋለሁ። ይሄ ልጅ አንዳንዴ ሴጣኑ ሲነሳ ነው እንጂ እምቢ የሚለው የማይችለው ነገር የማይችለው። እውነት ጋሼ እንዴ? እና አረ ወተት ቶሎ በሉ። ወይኔ እኔ አባት ተረፍክ። ወይኔ በኔ ጦስ ነው። በጣም ይቅርታ። አይዞህ። ደህና ነኝ። እናንተ ደህና ናችሁ? ምንድን ነው ቆይ የተፈጠረው ነገር እስቲ ንገረን። አባዬ ያልተረዳኸኝ ነገር ስራ እኔ እንደዚህ ጥቃቅን ነገሮችን እኮ ስለማልሰራ ነው። እኔ ትልልቅ ፖል ላይ ምናምን ነው የኔ ፊልድ እዛ ላይ። ስልክ አንሳው አባዬ ቶሎ ብለህ አንሳው። እሺ እነግረዋለሁ። እሺ ማን ነው? ትራንስፈርመሩን ስራልን፣ መሰላሉን አቁመነዋል። ውጡበት በላቸው። ውጡበት። ስማኝ አንተ ተባይ፣ ስማኛውን ቁም ነገር ላወራህ ነው። ምንድን ነው አባዬ? የአክስቶች ልጆች አወቃቸው ውጭ ያሉትን ዛሬ ለረፍት ብለው እኛ ቤት ይመጣሉ። ኧረ እባክህ እዛ ትንሽ አገሪቱን እንደው መጎብኘት እንፈልጋለን ምናምን ነገር ብለውኛል። እና እኮ ጂንስ ሲበላኝ ምንድን ነው ብዬ ነበር። ኧረ እንኳን መጡልን። እንደው ትልቅ አደራ ነው የምሰጥህ። የሰው ገደል ገብተህ ዕዳ እንዳታስገብኝ እባክህ። ኧረ ምንም ችግር የለም እንዴ ሀሳብ አይግባ አንተ። እኔ ድልቅቅ አድርጌ ነው የማቆያቸው። እንደዚህ አዲስ አበባን ገልብጬ እንዲህ ከነ ምናምን ነው ማሳያችሁ። ምላስማ ቅቤ ነው ያሳምናል እኮ። እንኳን ደህና መጣችሁ ልጆቼ። ወዝግድ ጋሽ። አይ ደከማችሁ አይደል? መንገዱ
እንዴት ነው ታዲያ እዛ ያሉት ቤተሰቦች? እናታችሁ ደህና ነች? ትንሽ እኮ ግን የሆነ ነገር ተንፈስ አውራ እንጂ ከነሱ ጋር እኛ መቼን ተማርነው የዛ ቀን አሁን ቀርቻለሁ። በሉ ያው እዚህ የመጣችሁት እንደው ሀገሪቷን ለመጎብኘት እንደሆነ መጠን ልጄ አለላችሁ። እሺ አንዳንድ ቦታዎችን ዞር ዞር እያደረገ ምናምን ያሳያችኋል። በዩች ሙጣ በቃ እንዳታመሹ በጊዜ ተመለሱ። እሺ እሺ በቃ እሺ። አዮ ጋሼ ማኑ ዋጓ መጣችሁ እንዴ? አንዱ ለመተወረበት ጋሼ አበድ መልሳል እኮ ከኔ እንዴ ዲያስፖራ የሚለምናል እንዴ? ማስቲኮን ሳዩ ጋሼ ሳዩ አንድ ብሉ ይተባል። አያዩን እኮ ነው ጋሼ አይተዋል እኮ አያዩን ነው። እሺ ምንድን ነው ያደረጋችሁ ንገሩኝ። እሺ ያበደ ጎመን ነው የበሉት ዛሬ። ጎመን ወይኔ አንተኛውስ? ደርቆ ምናምን ሃርሞኒካ ነው። ሃርሞኒካ ጥምቀት ሎሚ ሳልወረወርክም። እንዴት አመሻችሁ? ምንድነው ልጆቹ እንደዚህ አድርጋችሁ የመጣው? አንተ ደግሞ ይከራከረኛል እንዴ? እኔ አረ ውሽ ይሉጣ ከዚህ ቤት እንዲ የቀደሙ አቸከስ አራጅ ፍጥይባት ወዲህ ይፍጠንባት ቅዘን ይፍጠንብና ውጣ ከዚህ ቤት አንተ። ምንድነው ጉዱ? እንደዚህ አይነት ግድያ በአባትና በልጅ መካከል እንዴ! እንደዚህ ሀገር ጉድ እስከሚል ድረስ ጦርነት ምንድነው? ኧረ አያምርባችሁም? እንደዚህ እናንተ ፍቅር ስትሆኑ ነው የሚያምረው። እራሱ እኮ ነው በሰነሰነ የፈነከተኝ። ዝም በል ገና በአጋፋ ነው መጭድህ። አባካችሁ ትንሽ ለሽማግሌ እንኳን ሬስፔክት ይኖራችሁ። እኔ ሀገር አቋርጬ እኮ ነው የመጣሁት እናንተን ለማስታረቅ። አንተን አይቼ ነው እንደውም ዝም ያልኩት። አስቼ ገድዬው ነበር እስከው። አንተስ ብሎ ምንድነው? ልጅ አይደለም እንዴ? በዘነዘና ትለዋል። ምንም ቢሆን አፍስሰህበታል አይደል? ምንም ገንዘብ ፈሰስ አድርገህበታል ይህ ልጅ ለማሳደግ አይደል? ይኸውልህ ጭራሽ መልስ መስጠቱ ሳይገርመኝ ጠዋት መላጣ ብሎ ነው የሰደበኝ። እኔም መላጣ እንዴ? ኮሎኔል ተላጨው ምን ላድርግ ብለህ ነው? ቆየሁ አይደል እንዴ ከተላጨው? እና እውነቱን ነዋ ማለት። እንዴት አንተ አባትህን መላጣ ትላለህ? እንዴት ንቀት እኮ ነው ይሄ እኮ በጣም ባለጌ ውሻ ልጅ እኮ ነው። እንዴት ይህ ውሻ የመላጣ ልጅ የኔ አለ ዘነዘነይስ? አስገብቼው ላምጣልኝ። ቶሎ በይ አምጪው። ኧረ ተይ ስጭኝ አንቺ ሴትዮ ተይ፣ ግን ተይ አትቋጥሪ ተይ። ምንድን ነው? ይኸውላችሁ የለም በሉ እሺ በቃ ማንም ቢመጣ የለም ነው የምትሉት? ምን ሆነ ነው? ለማን ነው የምንለው? ቆይ ማን ነው? ምን ሆነ ነው ልጁ? አንቺ ይሄኔ ተጣልቶ ነው አባረውት ነው የመጣው። ተጣልቶ ይፈሳል። እኔ እኮ በዚህ ልጅ ገና ብዙ ነገር ይመጣብኛል እዚህ ቤት። ይኸው ቀን ከቀን የት አለ ያ ሌባ ልጆት? ደግሞ እኮ ሲታይ ደህና ሰው ይመስላል። ሌባ ምንድን ነው? የኔ ቆንጆ ምን ሆነሽ ነው ደግሞ ስታምር አንቺ? ሂዱና ሳማታ ሂዱ ሳማት ደረስ ብለው ይምጡ እስኪ። ይኸውልሽ የኔ ልጅ የሆንሽውን አንድ በአንድ ንገሪኝ እሺ? ምንም ሳትፈሪ። እንዴት እንደዚህ ያደርጋል? ቆይ አምኛው ነበር እኮ ወሰደብኝ እኮ ጋሼ። ወይኔ ወሰደው ይሄ ውሻ አንቺን የመሰለች ልጅ። አንቺ ራሱ ቆይ ምን ሆነሽ ነው ግን? ለዚህ አሳልፈሽ ትሰጫለሽ? እኔ ቅርስ አይደል አላስመልስልሽም። ምን ላድርግ? ህይወቷን እኮ ነው ያበላሸው። ህይወቷን ያበላሸው። ኧረ አባዬ ስልክ ነው ወሰደብኝ የምትለው። እኔ ደግሞ ደህና ነገር ወሰደብኝ። እንዴት ስልክ ትወስዳለህ? ሲጀመር አንተ ኧረ እኔ ያልወሰድኩባትም ራሷ ናት እንካ ብላ የሰጠች። አውቆ ነው ራሱ ነው ሲጀመር አደንዝዞ ወሰደብኝ። አንቺ ውሸት! አንቺ ለአንድ ስልክ ብለሽ ቤተሰብ ልበጠብጪ ነው የመጣሽው? እንጂ ስልክሽን እንጂ ዛምጣ ሌባ ሲያስጠላ። ምን አይነቷ ናት በእናታችሁ? እኔ የምልሽ ግን የኔ ልጅ እውነት አደንዝዞሽ ነው የሰጠሽው? በእውነት አያምኑኝም እንዴ ጋሼ? አደንዝዞኝ ነው የሰጠሁት። ስማተ ማደንዘሽው የኔ ያለው ንገረኝ።
ምንድነው ማየ? ምን እየሆነ ነው? ምን አውቃለሁ በእናትህ። ይኸው ከቅድም ጀምሮ ይዘልብኛል አናቴ ላይ። አሎ እኛ ለውጥ ላይ ነን እኮ ነው አባቴ። እንዳንተ ሁሌ ቆመን የምንቀር ይመስላል። ስፖርት ጀምረን ይኸው ጂማውን የ6 ወር ተመዝግቤ ነው የመጣው ዛሬ። ሁሉም ሰው እንዳንተ ሱሴ ይመስላል አይደል? ማን ነው ሱሴ? እኔ እንደውም ማለት ነው ይኸው እሷ አለች እዚህ ጋር እኔ እናንተ በአቅም እንወዳደራለን ማለት። ኧረ እኔ አባዬ እኔ ታላቄን አከብራለሁ። እኔ እንደዚህ አይነት አይ ጥሩ ነው። ትንሽ እስቲ ተወዳደር። ልብ ካለ ይኸው ሜዳው ይኸው ፈረሱ ትጣጣለኛለህ አንተ። ግን በኋላ ማፋፈር ማለቃቀስ ምናምን የሚባል ነገር አይሰራም። ምንም ችግር የለም በእኔ በኩል ብያለሁ። በቃ ና ዛሬ ወንዱ ይታያል በእውነቱ። እችላለሁ። በጣም ነው የምችለው። ጭራሽ ዱላ ምን እንዴ? ባበላው ባጠጣው ስንዘራኔ ላይ አንተ አይደለ እንዴ አሁን እንጫወት ያልከው? እንደ ልብህ ትበላለህ ትጠጣለህ። ለዱላ ተነስተህ አይደለም? ከዚህ በላይ ምን ዱላ አለ? ሊቀጠቅጠኝ እኮ ገሎኛል እኮ። ኧረ አባዬ ኧረ እባክህ እሺ አሁን ምን አደረኩኝ? ሂድ ምንም ማስተባበያ የለም ሂድልኝ። እሺ አንዴ የመጨረሻ እድል ብቻ ስጠኝ በቃ። እድልን ሄደህ ሎተሪ ላይ ሞክር። የኔ ወንድም ውጣልኝ ከቤቴ። ስማ በቃ ገጠር ግባ እናሳ ኧረ አባዬ በቃ ፒስ ፍጠሩ። ምንድነው እንደዚህ አይነት ነገር እንዴ? እናንተ ትልልቅ ሰዎች አይደላችሁ እንዴ? ኧረ አይመጣውም በዚህ እድሜ በእናትህ። እኔ ኮረኔል ነኝ ፒስ የምፈጥረው? ይልቁን ስማኝ ሂድና ይቅርታ እንድጠይቀኝ አድርግ። ከዛ እንደው ምናልባት እንደው አዝኝላት ልቤ ከራራ አጠያይቋን አይቼ እሺ ልላት እችላለሁ። ሂድ ይቅርታ በይው በላ። እኔ ይቅርታ ልጠይቅ? እሱን ለምን አይሞትም? ለምን እዚህ ድብና አይልም? አይናችን እያየ ይልቅ ስማኝ ምን ትለዋለህ መሰለኝ? እዚህ ቤት ትልቅ ጸብ ሳይፈጠር ልብ በል ሳንጋደል ሰላም ይስጠኝ እኔ በሰላም ልኖርበት ጸብ ሳይፈጠር ብለህ ሂድ። ይኸውልህ እንደምትላት ጸብ ምን ያደርግልሻል? አንቺ ሴት አይደለሽ ወይ? ሰሞኑን ይህን ድሪል መስማት ከጀመርሽ ጀምሮ ጸባይሽ ትለዋውጣለህ። በጸብ ከሆነ ዋልሽ በላት። እሺ ምን አለ? እኔ ከአንቺ ጋር እንደዚህ ሰጣ ገባ ውስጥ መግባት መነዛነዝ አልፈልግም። ብቻ ያበደርኩሽን 500 ብር መልሽልኝ። በቃ እኔ ከአንቺ እሱን የምፈልገው ነው ያለው። አሁን ጭራሽ ለ500 ብር አናፋ አይገርምም? እንደምትለው ምን ነው እንዲህ ለ500 ብር እንዲህ አኮበኮብክ በለው። ቦርሳዬን ይዘና ደግሞ እጥፍ አድርጌ 1000 ብር አድርጌ እሰጥሃለሁ። አፍህን ብቻ ያዝልኝ በለው። ሂድ ከቦርሳ ውስጥ 1000 ብር አውጣና አፉ ላይ ወልወል ቶሎ አሁን በፍጥነት እንዳለችህ። ሲጀመር አንተ እንደዚህ ጸብ ምናምን የምትፈልገኝ እቁብ ሲደርስ ነው። የእቁቡን ገንዘብ ላለማምጣት ነው። ያው ያቺ 2000 ብሯ ማለት ነው። እኔ ኮረኔል ለገንዘብ ሊያውም ለማይረባ ገንዘብ ለካ በሱ ነው ፊቷን ኮሶ ስታደርግ የነበረ። እንካ ወስደህ አፍንጫዋ ላይ ተረጉልኝ። እሺ እንካው ወስደህ ስጥልኝ። እኔ ሰላም ነው የምፈልገው በቤቴ። እሺ አረ ወይ ጉድ። እሺ ለማን ነው አቤት የምንለው? ለማን ነው? ይልቅ አንተ ተረጋጋ። ቶሎ ስልክሽን አውጪና ደውዪ። እየደወልኩ ነው። ስልኩ ምንም አይሰራም እኮ ዘግቶት እኮ ነው።